ጤናና ሰላማችሁን ፈጣሪ አብዝቶ እንዲሰጣችሁ ሁሌም የሚመኘው አወል ስሪንቃ የግብርና ፕሮግራም ነው። አወል ስሪንቃ የግብርና ፕሮግራም እንደተለመደው ስለ ግብርና ብቻ መረጃ እየሰጠ ያለ ቋሚ የግብርና ፕሮግራም ነው። አወል ስሪንቃ የግብርና ፕሮግራም ዛሬ ይዤ የመጣሁት የፍየልና የበግ እድሜ ለማድለብ የትኛው የእድሜ ደረጃቸው ተመራጭ ነው እና ሌሎችንም ያካተተ ነው። ተከታተሉኝ። የፍየልና የበግ እድሜ ለማድለብ የትኛው የእድሜ ደረጃቸው ተመራጭ ነው? በጎችና ፍየሎች ለማድለብ ተስማሚው እድሜ እንደ አጠቃላይ ከ4 እስከ 12 ወር እድሜ ያላቸው ቢሆን ይመረጣል። ምክንያቱም በዚህ እድሜያቸው ወቅት የሚሰጣቸውን መኖ በከፍተኛ ደረጃ ፈጥነው የመለወጥ አቅም ስላላቸውና ከፍተኛ ጥራት ያለው ስጋ ስለሚያመርቱ ነው። በጎችንና ፍየሎችን ለስጋ ምርት የማድለብ ሂደት ለመጀመር ትክክለኛውን እድሜ መምረጥ በኢኮኖሚያዊ አዋጭነትና በጥራታችን የመጨረሻ የስጋ ጥራት ላይ ከፍተኛ ተጽዕኖ ሊያሳድር የሚችል ወሳኝ ውሳኔ ነው። የእድሜ መረጣው ዋነኛ ግቡ የመኖ ልውጥ ቅልጥፍናን ከፍ በማድረግ በዝቅተኛ የመኖ መጠን በአጭር ጊዜ ውስጥ የሚፈለገው ደረጃ ላይ ማድረስ ነው። በነገራችን ላይ በግና ፍየል የሀገራችን በጣም ሰፊ ቁጥር ያላትና በተለይ በአፍሪካ በአንደኛ ደረጃ ላይ ትገኛለች በዚህ አጋጣሚ ማለት ነው። እና በበጎችና በፍየሎች ላይ የሚሰሩ ስራዎች ትኩረት ተሰጥቶ ከተሰራ በጣም አዋጪ መሆኑን በዚህ አጋጣሚ ለመግለጽ ነው። ወደ ጉዳይ ስመለስ ከበጎች ስንጀምር በጎችን ለማድለብ ያው ተስማሚ የእድሜ ክልል በአጠቃላይ ከ6 እስከ 12 ወር እድሜ ያላቸው ቢሆኑ ይመከራል ለበጎች ማለት ነው። ትናንሽ የበግ ጠቦቶች ማለትም ከ6 ወር በታች የሆኑ ለጡንቻና ለስብ ክምችት ከመጠቀም ይልቅ ለአጥንት እድገት የበለጠ መኖ ይጠቀማሉ። አዛውንት በጎች ወይም ከ2 ዓመት በላይ የሆኑ በጎች ደግሞ ደካማ የመኖ ልወጣ ብቃት እና ጠንካራ ስጋ ይኖራቸዋል እና ስንመርጥ ትክክለኛውን እድሜ ላይ ያሉትን ለበጎች ማለት ነው ከ6 እስከ 12 ወር እድሜ ያላቸው ቢሆኑ ይመከራል። ፍየሎች ጋር ስንመጣ ፍየሎች ለማድለብ ተስማሚው እድሜ ደግሞ በተለምዶ ከ4 እስከ 12 ወራት ቢሆን ይመከራል። ብዙውን ጊዜ ልጆች ተብለው የሚጠሩት ወጣት ፍየሎች ከ3 እስከ 5 ወራት ሲሆናቸው ለስጋ በብዛት ይሸጣሉ። ልክ እንደ በጎች በዚህ የመጀመሪያና ንቁ የእድገት ደረጃ ላይ በጣም ጥሩ የእድገት መጠንና የመኖ ልወጣ ያሳያሉ። ይሁን እንጂ አንዳንድ ልምዶች እንደሚያሳዩት እንደ ጣዕም መገለጫ የስጋ ጣዕም መገለጫና የስብ ይዘት ባለው የገበያ ፍላጎት ላይ በመመስረት በ1 ዓመት ወይም በ2 እና በ4 ዓመት እድሜ ክልል ውስጥ ባሉ የተቀጠቀጡ ፍየሎች ላይ በመስራት ስኬታማ እንደሆኑ መረጃዎች ይገልጻሉ። እንግዲህ እንደዚህ ቀድመን ማለትም ደግሞ ወይም ደግሞ ለበጎቹም ለሁለቱም ጥቅል ቅድም እንደጠቀስኩላችሁ ከ4 እስከ 12 ወር ብያችኋለሁ። ስፔሲፊካሊ ለበጎች ደግሞ ስንመጣ ከ6 እስከ 12 የሚለውን ነው የምንይዘው። ይህ እድሜ እንግዲህ ለምን የተሻለ ሆነ የሚለውን ለማየት እነዚህ ወጣት የእድሜ እርከኖች የሚመረጡት ዋናው ምክንያት በቀጥታ ከእንስሳት ፊዚዮሎጂና ከገበያ ፍላጎት ጋር የተያያዘ ነው። ወጣት እንስሳት መኖን ወደ ሰውነት ክብደት ወይም ጡንቻ በመቀየር ረገድ በጣም ውጤታማ ናቸው። እንስሳት እያደጉ ሲሄዱ ሜታቦሊዝም ይለዋወጣል እና ተመሳሳይ መጠን ያለው ክብደት ለማግኘት በከፍተኛ ሁኔታ ተጨማሪ ምግብ ያስፈልጋቸዋል። ይህም የማድለብ ሂደቱን ወጪ ቆጣቢ ያደርገዋል። ስለሆነም ከፍተኛ ቅልጥፍናና በጣም ማራኪ ምርት ለማግኘት የማድለብ ጥረቶችን በለጋ በጎችና ወይም ደግሞ ወጣት በጎችና ፍየሎች በእድገት ደረጃ ላይ ማተኮር ይገባል። ይህ አካሄድ ከእንስሳቱ ባዮሎጂካል ብቃትና ከአጠቃላይ የገበያ ምርጫዎች ጋርም ይጣጣማል።
ይህን ካልኩኝ ማሳሞ ቺክን ፋርም ፔጅ ላይ ያገኘሁትን መረጃ ደግሞ ላካፍላችሁ። ይህም ምንድነው? ለማድለብም ሆነ ለሌላ ዓላማ በጎችን እና ፍየሎችን እድሜያቸውን ለማወቅ ማለት ነው። ገበያ ላይ ለመግዛት ስንሄድ እድሜያቸውን ለማወቅ ምንድነው የምናየው የሚለው ነገር ነው። በአብዛኛው ያው እንደተለመደው እንደምታውቁት በገበያ ላይ እድሜያቸውን በጥርሳቸው ሁኔታ እንዴት ማወቅ እንደምንችል ወይም መለየት እንደምንችል ይታወቃል። እና እሱን እስቲ አለፍ አድርጌ ያገኘሁትን መረጃ አላካፍላችሁ። ከመወለድ እንደተወለደ እስከ 12 ወር ያሉ ግልገሎች በታችኛው መንጋጋ ላይ 8 የሕፃን ወይም ወተት ጥርሶች ይኖራቸዋል። 1 ዓመት ወይም ይርሊንግ የምንላቸው 1 ዓመት የሞላቸው ደግሞ መሃል ላይ ያሉት 2 የሕፃን ጥርሶች በቋሚ ጥርሶች ይተካሉ። ከ2 እስከ 3 ዓመት የሆናቸው ደግሞ ከመካከለኛው ጥርሶች ቀጥሎ 2 ተጨማሪ ቋሚ ጥርሶች ይበቅላሉ ወይም 4 ጥርስ ይኖራቸዋል ከፊት ስናይ ማለት ነው። ከ3 እስከ 4 ዓመት ያላቸው ደግሞ ይሄ ምንድነው? ከ2 እስከ 3 ዓመት የሚደርሱ 4 ጥርስ ይኖራቸዋል ብያቸዋለሁ። ከ3 እስከ 4 ዓመት የሚሆናቸው ደግሞ 6 ጥርስ ልናይ እንችላለን። ይሄም ምንድነው? ሌላ ጥንድ ቋሚ ጥርሶች ያወጣሉ። ይህም ጠቅላላ 6 ጥርስ ያደርጋል ማለት ነው የምናየው ማለት ነው። ከ4 እስከ 5 ዓመት ደግሞ እንደዚሁ ሙሉ አፋቸው ወይም ደግሞ 8 ጥርስ ይኖራቸዋል። ሁሉም የፊት ጥርሶቻቸው ቋሚ ይሆናሉ ማለት ነው። ይህም ጠንካራ ሙሉ አፍ ያሳያል ማለት ነው። ከ7 እስከ 8 ዓመት የሞላቸው ደግሞ እነዚህ ደግሞ ጥርሶቹ የመፋቅ ምልክት ያሳያሉ። ነገር ግን ሙሉ እንደሆኑ ምን ልናይ እንችላለን። 10 ዓመትና ከዛ በላይ ከሆናቸው ደግሞ ጥርሶች መሰባበር ይጀምራሉ። የተሰበረ አፍ ይባላል። እንግዲህ ምንድነው? ፍየሎቹንና የበጎቹን እድሜ ማወቅ እንደሚታወቀው በተለይ ለማራባት ለብሪዲንግ ፐርፐዝ እጅግ በጣም አስፈላጊ ነው። እና አስፈላጊ የሆኑትን ለመለየት እና አግባብ ላለው ማኔጅመንት ይረዳል ማለት ነው። ወጣት እንስሳት ለእድገትና ለመራባት የተሻሉ ሲሆኑ አሮጌዎቹ ደግሞ ለተወሰነ ምርት ይቀመጣሉ ወይም ይሸጣሉ። እንግዲህ ዛሬ ስለ በግ እና ፍየሎችን ለማርባት የትኛው እድሜ ክልል የተመራጭ ነው የሚልና እንደዚሁ ደግሞ በገበያ ላይ ስንገዛቸው ጥርሳቸውን ብቻ በማየት እድሜያቸውን ማወቅ እንደምንችል የሚያስገነዝብ መረጃ ነው ዛሬ ይዤላችሁ የመጣሁት። አወል ሰሪንቃ የግብርና ፕሮግራም እንግዲህ እንዲህ ያለ ይቀጥላል። በቀጣይ በሌላ ርዕስ መለሳለሁ። እንደተለመደው አወል ሰሪንቃ የግብርና ፕሮግራም ለሀገራችን ሰላም ይመኛል። ሀገራችን ከዳር እስከ ዳር ሰላማ ብዝት ይበል። አሜን። ቻው